ቦማር ላይ ዘፈንኩ በቃ በእንባ ተራጩ ፈረንጆቹ በእንባ ተራጩ ተቃቅፈው እንዲያው ኧረ በስመ አብ እስኪ እንስማው ዋው አይ I love you more than I can say ነሰይ መጣሽልኝ ሰይ I love you more than I can say ነሰይ መጣሽልኝ ሰይ ነሰይ መጣሽልኝ ሰይ አቤት አንተ ተቃቅፎ በእንባ ተራጨልህ ልሙትልህ አትሳቅ በጣም አሪፍ ደስ የሚል ነገር ነው የነገርከን እንግሊዘኛ በአማርኛ አይደለም እኔ እንግሊዝኛ ነው የዘፈንኩት ተዛስ ያንተ ዘፈን ነው የኢትዮጵያ ዘፈን ነው በላም ብለው አስፈርሙ እንዳለ ፈርማቸው ፍሬማይን ይዘው ፈረንጆቹ ይሄ በጣም ደስ ይላል እንግሊዝኛ አልገባቸው መሰለኝ እናንተ ገብታችኋል እኔ አልገባንም እኔ ገብቶኛል ሆኖ ይሄ የመጨረሻው ዙር ነው ልታሸንፉ ተቃርባችኋል ስለዚህ እንያዝ እንብላ እኔ ግን መጨረስ አልመሰለኝም በስመ አብ Hello. Hola, Carlo. I'm very stupid. I'm very foolish. Yeah. No. Aujourd'hui aussi, c'est un autre jour. Il est là. Le monde part en couille. Non. Non. እስኪ ይሄን ቪዲዮ ይወዝ አንቺና ሶስት ልጆች አሏት አንደኛው መስከረም ሁለተኛው ጥቅምት ሶስተኛው አንደኛው መስከረም ሁለተኛው ጥቅምት ዳር ሶስተኛው ዳር እርግጠኛ ነሽ ሁለተኛው ዳር አይደል መስከረም ጥቅምት ዳር በቃ ቤቱ ደርሰናል አንተ ገብተህ በሩን ክፈተው ማንንም የለም ኧረ እባክህ ትናንት እነ ሰለሞንን ቤት ስንዘርፍ እኮ እኔ ነኝ ገብቼ የከፈትኩት አንተ ነህ የምትገባው ዛሬ ጧት እኮ እኔና ሰፉ ቤት ገብቻለሁ አንተ ነህ የምትገባው ሁሌ በቃ አትፍራ እስቲ እኔው ሁለታችንም ገብተናል ስለዚህ ቁጥር እንጠጣላለን የደረሰው ቀድሞ ገብቶ ምንድን ነው ቁጥር እንጥራ አዎ እሺ አንተ ሁለት ነህ እኔ ሶስት ነኝ ማን ይጠራልናል ቁጥር ሰው ደግሞ የለም ሰው ምንም ሰፈሩ ላይ ሰው የለም ቆይ ወደዛ ደም ምናምን እንጥራ ነው እዚህ ላይ ቁጭ ብለን እንጠብቅ እሺ እንጠይቀው እሱን ጠይቀው ጋሻ እንድናስቸግር እሺ ምን ነበር ከሁለት ከሶስት ቁጥር ጥራልን ማንዲ ለምን ተራላችሁ እዚህ ቤት ልንዘርፍ ልንገባ ብለን ማለት ነው ሁለታችንም ፈራና ማን ይግባ ያወቀ ይገባል ተባብለን ነው ቁጥር ጥራልን እሺ የኔን ቤት ለመዝረፍ ቁጥር ጥራላችሁ ለምን ቁጥር ሳይሆን ፖሊስ ነው የሚጠራላችሁ ምንድነው ፖሊስ ጥራላችሁ ኧረ ተውኝ አትዝጊ ነጋይቶላ ከፈች ማን አባሽ ነው ዘጋሹ ከፈችው ኮመንቱን እናታችሁ ድንጋይትም ላይ እዚህ ቤት ልጆች ከፈችው ከፈች ማን አባሽ ነው ዘጋሹ ከፈችው እናታችሁ ድንጋይትም ላይ እዚህ ቤት ልጆች Я закрыт. ላክስም አለን እንደ መኪናውም እናደርጋለን። አረ ልጅ ምን ነካህ? ደረዘ ታዲያ ጥልቅ አኩርኩ
የእርሶ መንገድ ተው የእግረኛ መንገድ እኮ ለብቻው ነው። እርሶ እኮ ተሽከርካሪው ላይ እኮ ነው የገቡት። እንደውም እኔ ለነፍስ የፈርኬ ነው እንጂ አንዳንድ ጨካኝ ቢሆን ይወጣቦት ነበር። እጥሩ ላይ ገጥሞታል ማለት ይቻላል። አሁን እንዳያዙ ሰበብ እንዳኮኑ ተንግዶ ወዲያ አረ ልጅ የምነካ የተነኩር ሰው ነው። እኔማ ምን ነካኝ? ፍሬን እጄ ስላቆምኩለት ነፍሶትን ስላተረፍኩት ነው። አይ ምን እጄ ስር ደርሰሃል እኮ ምን እንተረው ወዲያው ትምስ ባረጎስ ወይን ፍሬን ቢበጠስ አለቀሎት ነበርኩ። አታመሰግኑም። ችግር አለቦት። ችግር ያለው ማጋ ነው። ቢመዘንማ ሁላችን ጋርም አለ። አሁን ግዚያው ችግር ግን የተከሰተው እርሶ ጋር ነው። የእግረኛ ትተው የተሽከርካሪ መንገድ መጠቀመት በጣም እኔ ራሱ አፍሬቦታለሁ። ደሞ ላነጋግሩት ይቅርታ ጠይቁም እንዴ እርሶ ሁለት ጠጉር ተዋጥ ወዲያ ለኔ እኮ አይተት ይሆናሉ። እንደዚህ ያለ ቅሌት መልስማ ደስ አይልም። ተሳስቶ አስተሳሳቱኝ እኮ እስከኔ አይቀርኩ ነኝ እኔ አልስቅም። ምንም ብትሉኝ አልስቅም። እኔ ብሽቅን ያልኩት በርሶ ምን ነው እኔ እኮ ጥሩ እናት አባት እኮ ቀጥቶን ያሳደገኝ እንደው ዘልዛላ እኮ ልጅ አልመሰሎት። አንዳንድ ቢሆን ገጦት ይሄድ ነበር፣ አለግዚዎት አሰናብቶት ነበር። አይኔ ያልገለጣለኝ አንድ ሁለት ጠላ እዚህ ትርንጎሌ ብዬበት ልምጣ። አንተ እንደው በግ ይመስል አተላይ ሰለችም ነበር ነገር እንዴት እርሶ ፍየል ይመስል ሳር እንደሚበሉ ማላውቁ ነው አይደል የሚመስሉት? ለባለቤቱ ልናገር አሁን ልደር ሂድ ቶሎ ነው። ማን ይሄን ቪዲዮ አይተኸዋል? ኧረ አንተ ይሄማ በዚህ ፍጥነቱ መሃን ያስረግዛል። አንተ የያዘው ወተት ቢሆን ኑሮ እኮ ቂቤ ይወጣው ነበር እንዴ። በ70 ዓመቷ ወለደች የተባለችው ሴትዮ አባቱ እሱ ሳይሆን ይቀራል? አስበዋል? ሱሪ ባያረግ ፊቱን ይመታው ነበር እኮ። በዚህ አይነት ይሄማ ያየችው ነው የምታረግዘው። ከ10 ሴቶች ጋር በአንድ ሳምንት ውስጥ መተኛት ጀግና ወይም ጀብደኛ ሰው ሊያስብልህ አይችልም። በስተመጨረሻም እንዳበደ ውሻ ብቻህን ያስሮጣል እንጂ ጎበዝ መሳይ ወዶ ሟች። ስንት ሐሜት አስተናግጄ ለፍቅርሽ መንበርከክ ላንቺ ተራማ ዘበት ከሆነ ግድ የለም አለሜ በርቺ። ስለ ሰው ሕይወት ተጨንቆ ራስን ትቢያ አፈር ማልበስ ሳቅሽን ለማስቀጠል ስል ትራሴን በእንባ ማበስበስ መዓዛሽ እንዲያውድ ብዬ ራሴን እጥፍ ማከርፋት ስላንቺ እይታ ብሎ የራስን እይታ ማጥፋት ለፍቅርሽ የሆንኩት ሁሉ ጨዋታ ከሆነ ላንቺ ግድ የለም አለሜ በርቺ። አዳማጭ አገኘው ብሎ እንዴትስ ሁሉም ይወራል ሆድ ባዶ ይቀራል እንጂ አንጀቴ ስንቱን ጉድ ችሏል። ራስሽ ታዘቢኝ እስኪ ነፍስ ይዤ ከበድን አነስኩ ቤት ሞልቶ ባገሬ ምድር ላንቺ ስል ሰው አፍ ውስጥ አደርኩ። ቻለ እንጂ አካሌ ሁሉ ብሶቱን ሁሉንም ቀብሮ በቅቶታል ቅስሜም ተሰብሮ ሳቅ ባያውቅ ዘመኑን ሙሉ ደጋግሞ እጥፍ ቢከፋም የአፍቃሪ ስብራት ለካ በፍጹም ሚዛን አይደፋም።